ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ተከታታዮች ለዛሬ ሚያዝያ 14 ከባንክና ከጥቁር ገበያ የምንዛሬ መረጃ ይዤላችሁ ቀርቤያለሁ። በዛሬ ምንዛሬ ዋጋ ተመን ከጥቁር ገበያ የ15 ሀገራት እንዲሁም የባንክ ምንዛሬ ዋጋ ተመን ይዤ ቀርቤያለሁ። ቪዲዮውን ላይክ፣ ሼር በማድረግ ጀምሮ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን በቀጥታ ወደ መረጃው እንገባለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር በ189 ብር ከ51 ሳንቲም እየተመነዘረ ይገኛል። የአሜሪካን ዶላር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። ለአንድ የአሜሪካ ዶላር በ154 ብር ከ60 ሳንቲም ገዝቶ በ157 ብር ከ69 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ ለአንድ አሜሪካ ዶላር በ153 ብር ከ11 ሳንቲም ገዝቶ በ156 ብር ከ17 ሳንቲም እየሸጠ ይገኛል። የግል የምንዛሬ ቢሮዎች ለአንድ አሜሪካ ዶላር በ176 ብር ከ50 ሳንቲም ገዝተው 180 ብር ከ03 ሳንቲም እየሸጡ ይገኛል። ቀጥለን የምናየው ዩሮ ነው። አንድ ዩሮ በጥቁር ገበያ 222 ብር ከ68 ሳንቲም እየተመነዘረ ይገኛል። በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። ለአንድ ዩሮ በ184 ብር ከ75 ሳንቲም ገዝተው 188 ብር ከ45 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንድ ዩሮ በ180 ብር ከ01 ሳንቲም ገዝቶ 183 ብር ከ61 ሳንቲም እየሸጠ ይገኛል። የግል የምንዛሬ ቢሮዎች ለአንድ ዩሮ በ200 ብር ከ63 ሳንቲም ገዝተው 204 ብር ከ64 ሳንቲም እየሸጡ ይገኛል። ቀጥለን የምናየው ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በጥቁር ገበያ 256 ብር ከ26 ሳንቲም ገዝተው 256 ብር ከ26 ሳንቲም እየተመነዘረ ይገኛል። ፓውንድን በከፍተኛ ዋጋ እየመነዘረ ያለው ባንክ ቡና ባንክ ነው። 209 ብር ከ48 ሳንቲም ገዝቶ 213 ብር ከ67 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ ለአንድ ፓውንድ ስተርሊንግ 202 ብር ከ99 ሳንቲም ገዝቶ 207 ብር ከ05 ሳንቲም እየሸጠ ይገኛል። የግል ምንዛሬ ቢሮዎች ለአንድ ፓውንድ ስተርሊንግ በ230 ብር ገዝተው በ234 ብር ከ60 ሳንቲም እየሸጡት ይገኛል። ቀጥለን የምናገኘው ስዊስ ፍራንክ ነው። አንድ ስዊስ ፍራንክ በጥቁር ገበያ 243 ብር ከ03 ሳንቲም እየተመነዘረ ይገኛል። ስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። በ193 ብር ከ69 ሳንቲም ገዝቶ 202 ብር ከ50 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን የስዊስ ፍራንክ በ192 ብር ከ66 ሳንቲም ገዝተው 196 ብር ከ51 ሳንቲም እየሸጠ ይገኛል። የግል ምንዛሬ ቢሮዎች ለአንድ ስዊስ ፍራንክ በ214 ብር ከ25 ገዝተው 218 ብር ከ54 ሳንቲም እየሸጡ ይገኛል። ቀጥለን የምናየው ካናዳ ዶላር ነው። አንዱን ካናዳ ዶላር በጥቁር ገበያ 138 ብር ከ72 ሳንቲም እየተመነዘረ ይገኛል። የካናዳ ዶላር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 112 ብር ከ20 ሳንቲም ገዝቶ 114 ብር ከ45 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ካናዳ ዶላር በ110 ብር ከ03 ሳንቲም ገዝቶ 112 ብር ከ23 ሳንቲም እየሸጠ ይገኛል። በግል ምንዛሬ ቢሮዎች አንዱን የካናዳ ዶላር በ117 ብር ከ07 ሳንቲም ተገዝቶ 119 ብር ከ41 ሳንቲም እየተሸጠ ይገኛል። ቀጥለን የምናየው አውስትራሊያ ዶላር ነው። አንዱን አውስትራሊያ ዶላር በጥቁር ገበያ 135 ብር ከ85 ሳንቲም እየተመነዘረ ይገኛል። የኢትዮጵያ ንግድ ባንክ አንዱን የአውስትራሊያ ዶላር በ107 ብር ከ52 ሳንቲም ገዝቶ 109 ብር ከ67 ሳንቲም እየሸጠ ይገኛል። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ደቡብ ግሎባል ባንክ ነው። 109 ብር ከ94 ሳንቲም ገዝቶ 112 ብር ከ14 ሳንቲም እየሸጠ ይገኛል። ቀጥለን የምናየው የቻይና ዩዋን ነው። አንዱን ቻይና ዩዋን በጥቁር ገበያ 27 ብር ከ78 ሳንቲም እየተመነዘረ ይገኛል። የኢትዮጵያ ንግድ ባንክ በ22 ብር ከ04 ሳንቲም ገዝቶ 22 ብር ከ48 ሳንቲም እየሸጠ ይገኛል። ቻይና ዩዋን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስንቄ ባንክ ነው። አንዱን ቻይና ዩዋን 24 ብር ከ43 ሳንቲም ገዝቶ 24 ብር ከ92 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው ኪዮ ዲናር ነው። አንዱን ኪዮ ዲናር በጥቁር ገበያ 616 ብር ከ26 ሳንቲም እየተመነዘረ ይገኛል። የኪዮ ዲናር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ደቡብ ግሎባል ባንክ ነው።
502 ብር ከ74 ሳንቲም ገዝቶ 512 ብር ከ80 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ዲናር በ490 ብር ከ59 ሳንቲም ገዝቶ በ500 ብር ከ41 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው ዩናይትድ አረብ ኤሚሬት ድርሃም ነው። አንዱን ድርሃም በጥቁር ገበያ 51 ብር ከ59 ሳንቲም እየተመነዘረ ይገኛል። ድርሃም በከፍተኛ ዋጋ እየተመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 46 ብር ከ25 ሳንቲም ገዝቶ 47 ብር ከ20 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ድርሃም በ41 ብር ከ68 ሳንቲም ገዝቶ በ42 ብር ከ51 ሳንቲም እየሸጠ ይገኛል። ቀጥለው የምናገኘው ሳዑዲ ሪያል ነው። አንዱን ሳዑዲ ሪያል በጥቁር ገበያ 50 ብር ከ52 ሳንቲም እየተመነዘረ ይገኛል። የሳዑዲ ሪያል በከፍተኛ ዋጋ እየተመነዘረ የሚገኘው ባንክ ሂጅራ ባንክ ነው። አንዱን ሪያል በ44 ብር ከ79 ሳንቲም ገዝቶ በ45 ብር ከ69 ሳንቲም እየተመነዘረ ይገኛል። የኢትዮጵያ ንግድ ባንክ አንዱን ሪያል በ40 ብር ከ82 ሳንቲም ገዝቶ 41 ብር ከ64 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው ኦማን ሪያል ነው። አንዱን ኦማን ሪያል በጥቁር ገበያ 492 ብር ከ86 ሳንቲም እየተመነዘረ ይገኛል። ጆርዳን ዲናር በጥቁር ገበያ 267 ብር ከ28 ሳንቲም እየተመነዘረ ይገኛል። አንዱን የባህሬን ዲናር በጥቁር ገበያ 502 ብር ከ42 ሳንቲም እየተመነዘረ ይገኛል። በመጨረሻ የምናገኘው የእስራኤል ሽክል ነው። አንዱ የእስራኤል ሽክል በጥቁር ገበያ 63 ብር ከ14 ሳንቲም እየተመነዘረ ይገኛል። የተወደዳችሁ የቻናሌ ተከታታዮች ለዛሬ ያስኩትን የምንዛሬ መረጃ ከባንክ እንዲሁም ከጥቁር ገበያ ይህን መስል ነበረ። ወደ ሌላ እንዲደርስ ላይክ ሼር አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም።